ሸበላው ያሬድ አንተ ማለት ለኔ የገቢ ምንጭ ማለት ነህ። የኔን ስልክ አለማንሳት ማለት በጣም ከባድ ነው። ይሄ ደግሞ እየሆነ ያለው ቤዛን እያፈቀርክ በመምጣት ስለሆነ እኔ ጸጋ እንዴት እንደምቆላለፍባችሁ አሳያለሁ። ሄሎ ቤዚ። ሄሎ ጸጋ፣ እንዴት ነሽ? ደህና ነኝ። የት ሆነሽ ነው? ስራ እየሄድኩ ነው። ከቻልሽ ላገኝሽ ፈልጌ ነበር። ደግሞ ምን ቀረሽ? አይ እሱን እንኳን በአካል ተገናኝተን ብናወራ ነው ጥሩ የሚሆነው። ከሆነ ጥሩ። ወደ ነቹቻ ሰፈር አካባቢ እየሄድኩ ስለሆነ እዛ እንገናኝ። እሺ የኔ ቆንጆ። እቺ ደግሞ ምን ልታወራ ነው? ስራ ፈት ቤዛ፣ አንቺን በነገር ከለኮስኩሽ በእርግጠኝነት ያሬድ እኔ ጋር መጥቶ እርዳታዬን ይጠይቀኛል። ያኔ ምክር እየለገሱ ኪሱን መጠቀም ነው። ያያ እየጠበቅኩ ነው። ቤዛን ለማግኘት ብላችሁ ምን ያህል እያልካት ነው? ነገርኩሽ እኮ ሄለና፣ በቃ ቤዛን ማግኘት ፈለግኩና ስደውላ ስልኩ አይሰራም። ከዛ ቹቻን ደውይልኝ ያልኩ እየጨቀጨኳት ነው። አላምነህ። ቹቻ ለምን አትነግራትም? በእናትሽ። አዎ ሄሉ፣ ያሬዶ ትክክል ነው። ለቤዛ እንድደውልለት እየጠየቀኝ ነበር። እሺ ይሁንላችሁ። ታዲያ ቤዛን ለምን ማግኘት ፈለክ? አቦ ሄለን እያስጨነቅሽ ነው። እኔ እኮ ፍቅረኛ ነኝ። የምጠይቅህን ነገር ማብራራት መቻል አለብህ። እኔ በቃ የት ገባ የት ወጣ ከማን ጋር ወራ ከማን ጋር ምናምን የሚል ጥያቄ አልወድም። በቃ በፍቅር ምክንያት ነፃነት እናታሳጭኝ። ያያ በእናትህ ይቅርታ፣ አናደርኩ እንዴ? ሄሎ፣ እኔ እንደዚህ ነገር አይመችም። እሺ ወዴት ነው? ብቻዬን መሆን ፈልጋለሁ። ቹቻ ግን ይሄ ልጅ ትክክል ነው? ሄሉ፣ እኔ ማን ትክክል እንደሆነ ማን ትክክል እንዳልሆነ መናገር አልችልም። ብቻ ግን በኋላ ስትረጋጉ በተረጋጋ መንፈስ አውርታችሁ መፍትሄ ብትፈልጉ ጥሩ ይመስለኛል። ታዲያ አንቺስ ወዴት ነው? እኔ ልብስ አጠባ አለብኝ፣ ወደዛ እየሄድኩ ነው። እሺ እሺ። ወይኔ ሂላድ፣ ቆይች ቤዛ የምትባል ልጅ ምን ባረጋት ነው የምትፋታኝ? ባልሰራልሽና ከህይወታችን ንቅል አድርጌ ካላወጣሽ እኔ ሂላን አይደለሁ። ቆይ ምንድን ነው ማድረግ ያለብኝ? ለብሎኬ ልንገረው ወይስ አልንገረው? በነግረው ደግሞ ጊሊያድን ካልገደልኩ ነው የሚለው። ካልነገርኩትና በራሱ መንገድ ካወቀ ደግሞ አሁን የተመለሰው ሰላማችን መልሶ መደፍረሱ ነው። አምላኬ፣ ቆይ እኔ እሺ ምን አይነት እድል ነው ያለኝ? ምንድነው ብሩክ የሚያስቀኝ? ስለአንተና ስለ ሶሲ ሳስብ ነው ያስቀኝ። እንዴት? በቃ ከሁለት ፕላኔት የመጣች እኮ ነው ትመስሉት፣ ያውም ከተራራቁ ፕላኔቶች። በእናትህ ብሩኬ፣ አሁን ቀልድህን ተህ ምን ማድረግ እንዳለብኝ ምከረኝ። እንዴ በምን ጉዳይ ነው መመክረህ? በእኔና በሶሲ ጉዳይ ነው እኮ። ምን ሆናችሁ ነው? እስኪ ንገረኝ። የምላትን አሰማኝም። ትንሽ ከተናገርኩ ንዴት ነው፣ ቁጣ ነው። እሺ ምን ላድርግ? እስኪ ንገረኝ። አሁን እናንተን እያጣላችሁ ያለው እና ቡሽን ማግኘት ስለመፈለጓ ነው ወይስ ስለሌላ ነገር? ሌላማ ምንም የለም። ይኸው ነው። ቆይ አንተ ለምንድን ነው እነሱ ማግኘቷን የደበረ? በቃ ጥሩነታቸው አይታየኝም። ቶዲፍ እነ ሚኪማ እኮ መጥፎ ልጆች አይደሉም። ሊሆን ይችላሉ፣ ግን እሷ የምሯን ስታወራቸው ሙድ የሚይዙባት ነገር በጣም ነው የሚያናድደኝ።